መምጣታቸው አይቀርም። ያ እምነት ተጨባጭ ሆኖ ወደዚህ ዕቃዊ ነገር መምጣቱ አይቀርም። እሷ እስከምትሆን ድረስ ምን ያህል እዚህ ላይ መቆየት ትችላላችሁ? ምን ያህል እምነታችሁ ላይ መቆየት ትችላላችሁ? ምን ያህል ከእግዚአብሔር ጋር ጥብቅ ማለት ትችላላችሁ? ምን ያህል ሰው እየተረባችሁ እየሳቃችሁ እያማችሁ እያወዳደቃችሁ እያለ ምን ያህል ውስጣችሁ ላይ መቆየት ትችላላችሁ? መንፈሳችሁ ላይ በቃ እግዚአብሔር ያስቀመጠላችሁ ያቺ አንድ ቀን ያያችኋት እምነት እሷን በተቻላችሁ አቅም እያመጣችሁ መስራት ትችላላችሁ ወይ? ከፍርሃታችሁ በላይ እምነታችሁ መምረጥ ትችላላችሁ ወይ? ተረዳችሁኝ? አሁን ብዙ ሰዎች የምናገረው ነገር ካልገባቸው ምንድነው እያለ ያለው ብሎ ከመጠየቅ መስደብን ይቀልላቸዋል። ኦፍ ኮርስ የታወቀ ነገር ነው ይሄ። ባይ ዘ ዌይ እቺ ዓለም የሚያጠፋት መጥፎ ሰው አይደለም፣ ደደብ ሰው ነው። እውነቴን ነው የምላችሁ። ደደብ ስላችሁ ደግሞ ለመሳደብ ሳይሆን በጣም ብዙ ሰዎች አሉ ባለማወቃቸው የሚኩራሩ። እነዚህ ሰዎች ናቸው ዓለምን የሚያጠፋት። ተረዳችሁኝ? አንድ ሰው ስለ ዓለም እያወቀ መጥፎ ቢሆን ይሻለዋል ራሱን ሳያውቅ አውቃለሁ ከሚል እና ብዙዎቻችን የተከበብነው ደግሞ ባለማወቃቸው የሚኩራሩ ሰዎች ነው። እነዚህ ሰዎች ደግሞ ለማስረዳት ስትሞክሩ ኦኬ ምንድነው እያለ ያለው ብለው ከሚያገናዝቡ ከእውቀት ተቃራኒ በሆነ አስተሳሰብ መጥተው ሊያርሟችሁና መንገዳችሁ ሊያሳዩአችሁ ይሞክራሉ። ለዛም ነው ስኬት በጣም ከባድ የሆነው። አሁን ከዚህ ውስጥ አንደኛ መሆን ትችላላችሁ። ቲክቶክ ላይ አንደኛ መሆን ትችላላችሁ። ትልቅ ፎሎወር ማምጣት ትችላላችሁ። መጀመሪያ ግን ማመኑ ይመጣል። ማመኑ ከመጣ በኋላ እግዚአብሔር መንገዱን ያሳያል። እንደ ዲቻ ቦይስ እንደ የራሳችሁ በረከት ያሳያችኋል፣ መንገዳችሁ ያሳያችኋል። አሁን እኔ መንገድ ላይ ዲቻ ቦይስ በድንገት አይቻቸው የሆነ ነገር ተፈጠረልኛ፣ እናንተም ታምናላችሁ። በቃ ይነዋት ፍርሃትን ከምመርጥ አይሳካልኝም ብዬ ከማምን ይሳካልኛል ብዬ አምናለሁ በመንፈሴ። አይኖ እንደማይጨበጥ፣ አይኖ ከደሃ ቤተሰብ እንደመጣው፣ አይኖ ከጎዶሎነት እንደመጣው፣ አይኖ በጣም ብዙ ሰዎች እንደሳቁብኝና የትም እንደማልደርስ እንደነገሩኝ አውቃለሁ። በቃ እነዚህ ሁሉ ነገሮች እውነታዬ ነበሩ። ግን በህይወቴ ለመጀመሪያ ጊዜ የሚታየውን ነገር አይቼ ፈርቼ ከመቀመጥ የማይታየውና የማይጨበጠው ነገር አምኜ በእግዚአብሔር ስም እነሳለሁ። እቺን ብቻ ካል መንፈሳችን ላይ አሸነፍን ማለት ነው። ኦልሞስት 90%